ሃይ ቤተሰቦች እንዴት ናችሁ? ሰላም ነው? በያላችሁበት ሰላማችሁ ይብዛ። ዛሬ በዚህ አጭር ቪዲዮ ሁለት ተመሳሳይ ነገሮች ግን የሚለያዩ ነገሮችን እንለያለን። እነሱም ምንድን ናቸው? በርንአውት ቨርሰስ ዲፕሬሽን። ሁለቱን ነገር መለየት በጣም አስፈላጊ ነው። ምን አይነት ኬር እንደሚያስፈልገን ለራሳችን እንዴት አድርገን ራሳችን እንደምንንከባከብና ወደ ጥሩ የተሻለ ኢምፕሩቭ ለማድረግ የምንለይበት ሁኔታ ነው ማለት ነው። እና ምንድን ነው በርንአውት? በርንአውት በጣም ስትሮንግ የሆነ ኤግዞሽን፣ ድካም መሰማት፣ ድካም ኤግዞሽን፣ በተከታታይ የሆነ ለክሮኒክ የሆነ ስትረስ መጋለጥ እና አንትሪትድ የተጠራቀሙ ክሮኒክ የሆኑ ስትረሶች ወደ በርንአውትነት ይቀየራሉ ማለት ነው። እና ምንድን ነው ብዙ ጊዜ ሶርሳቸው ወርክ ሪሌትድ ነው፣ ብዙ ጊዜ ኦር ደግሞ ኬር ጊቨር ሪሌትድ ነው። ለአዳልት ኬር መስጠት ሊሆን ይችላል፣ ለህፃናቶች ለልጆች ቴኬር ማድረግ ሊሆን ይችላል። እና ያለ ማቋረጥ ለረጅም ጊዜ መጋለጥ ያለምንም እርዳታ ረጅም ጊዜ አንድ ቦታ ላይ እንደዛ መስራት ለበርንአውት ሊያጋልጥ ይችላል ማለት ነው። እና ሌላው ደግሞ ያው ፕሮፌሽናል ወርክ አካባቢ ብዙ ጊዜ እንደሁም የጤና ባለሙያ ተጠቂዎች ናቸው በዚህ ማለት ነው። እና ሌሎችም ባለሙያዎች እንደዚሁ በስራቸው ላይ ለረጅም ጊዜ ያለ እረፍት ሲሰሩ እና በተጨማሪ ደግሞ ወርክ ኢንቫይሮንመንቱም ቶክሲክ ነገር ከሆነ በጣም ተጋላጭነት ይኖራል ለበርንአውት ማለት ነው። እና ምንድነው ሳይኖቹ? ያው ኤግዞስት ማድረግ ነው፣ መድከም ነው፣ ኢሞሽናሊም ፊዚካሊም ማለት ነው። በስሜታችንም በሰውነታችንም ተከታታይ የሆነ ድካም መሰማት ሊሆን ይችላል። ኦቨርዌልሚንግ ፊሊንግ መሰላቸት ሊሆን ይችላል። ከስራችን ወይንም ደግሞ ከታስካችን ጋር ዲታችድ መሆን፣ ኢንጆይም አለማድረግ ሊሆን ይችላል። ፐርፎርማንሳችን ምንም እንኳን እዛ ቦታ ብንሆን ሊቀንስ ይችላል። እና ምንድነው በርንአውት ስፔሲፊክ ሲቹዌሽናል ነው። በቃ ከሆነ ነገር ጋር ነው የሚያዘው፣ ከስራ ጋር ነው የሚያዘው፣ ከታስክ ጋር ነው የሚያዘው እና በጣም ሎንግ ተርም ኤክስፖዠር ያጋልጣል ማለት ነው ለበርንአውት። እና ከዛ ሲቹዌሽን ለምሳሌ ኬር ጊቨር ከነበረ ከዛ ውጭ ያለው ህይወታችን ላይ ዊ ፊል ጉድ ዊአር ኦኬ በት ያንን ነገር ፕሮቫይድ ማድረግ ብቻ ነው ስታክ የምናደርገው ማለት ነው። እና ደስታችንን የምናጣው እና ኤግዞስት የምናደርገው ስለ ስራችን ብቻ ሊሆን ይችላል ማለት ነው። ወይ ወደ ቤታችን ስንመጣ ዊአር ኦኬ እንደማለት ነው። እና ያ የበርንአውት ሳይን ነው። ኢሪታብሊቲ ያለው ላክ ኦፍ ፎከስም ሊኖረው ይችላል። ላክ ኦፍ ሞቲቬሽን ማጣትም ለስራ ሊኖረው ይችላል። አንዳንድ ሳይኖቹ ኢሪታብል መናደድም ኢዝሊ ሊሆን ይችላል ማለት ነው። እና ይሄ የበርንአውት ሳይኖች ናቸው። የዲፕሬሽን ሳይኖች ግን ዲፕሬሽን ኢት ኢዝ ኤ ሜዲካል ዲስኦርደር ነው፣ ሙድ ዲስኦርደር ነው እና አቴንሽን ያስፈልገዋል። እና እሱ ምንድን ነው ኦቨርኦል ላይፋችንን አፌክት ያደርግብናል። ኦቨርኦል ማለት ነው አስተሳሰባችን ላይ፣ ሙዳችን ላይ፣ ዴይሊ ፋንክሽናችን ላይ ኢምፓክት ይኖረዋል ማለት ነው። እና እሱ ዲፕሬሽን ነው፣ ሙድ ዲስኦርደር ነው፣ ሜዲካል ክሊኒካል ኮንዲሽን ነው። አፌክት ያደርገዋል ኦቨርኦል ሁላችንም። እና ምንድነው አንዳንድ ምልክቶቹ ምንድን ናቸው? ያው በተከታታይ ፐርሲስታንት የሆነ ሳድነስ መከፋት፣ በተከታታይ የሆነ መከፋት ይኖረዋል ማለት ነው። ኢንተረስት ማጣት፣ ኢንጆይ የምናደርጋቸው ነገሮች ቢፎር ላክ ኦፍ ኢንተረስት ይኖረናል ማለት ነው። ሉዝ እናረጋለን ኢንተረስታችን፣ በፊት ኢንጆይ የምናደርጋቸውን ነገር። ኢነርጂያችን ይቀንሳል፣ ሎ ኢነርጂ ይኖረናል፣ በቃ ኤነርጂ አይኖረንም ማለት ነው። እንቅልፋችን ላይ ኢምፓክት አለው። ወይ ኦቨር ስሊፕ እናደርጋለን ወይ ደግሞ ላክ ኦፍ ስሊፕ ይኖረናል። መተኛት ያቅተናል፣ እንቅልፍ አልወስድ ይለናል፣ ወይ ደግሞ ዝም ብለን መተኛት ይሆናል ማለት ነው። እና
ኮንሰንትሬት ማድረግ ይከብደናል። አንድ ቦታ ላይ ፎከስ ማድረግ አቴንሽን መስጠት ይከብደናል። ሌሎቹ ደግሞ በቃ ሃርድ ቱ ፊል ዊ አር ኦኬ ማለት ነው። ዊ አር ኦኬ ኢትስ ሃርድ ሁል ጊዜም ፊሊንጋችን በቃ ሎ ነው፣ ሙዳችን አፌክት ይሆናል ማለት ነው። ከዛ አንዳንዴም እንደውም ወደ ሲቪየር ኬስ ሲሆን ተስፋ እናጣለን ማለት ነው። ሆፕለስነስ ይኖረናል ማለት ነው። እና አንዳንድ ጊዜ እነዚህ ነገሮች በጊዜ ትሪት ካልተደረጉ ወደ ኮምፕሊኬትድ ኬዝ ይመጣሉ ማለት ነው። እና እንደዚህ አይነት ሳይኖች ሲኖሩ አለርት መሆን፣ ማወቅ፣ ራሳችንን ማዳመጥ፣ ስሜቶቻችንን ማዳመጥ፣ ከዛ በኋላም ደግሞ ወደ ጤና ባለሙያ ጠጋ ብሎ ማማከር ያስፈልጋል ማለት ነው። እና አፕሮቾቹ ምንድን ናቸው? ምን ምን ናቸው? እነዚህን ኦቨርካም ለማድረግ ለበርናውት ጀስት ወርክሎድ መቀነስ በተወሰነ መልኩ፣ ባውንደሪ ሴት ማድረግ ባውንደሪ ሴት ማድረግ እየበዛብን ስራ እየበዛብን ከሆነ ወርክ ፕሌስ ላይ ኦር ምናምን፣ የኬር ጊቨር ከሆነ ደግሞ አስክ ሰፖርት፣ የሆነ ሪስፖንሲቢሊቲን ባላንስ ማድረግ ሪባላንስ ማድረግ ያስፈልጋል። እና ከፋሚሊም ሊሆን ይችላል፣ ከፍሬንድም ሊሆን ይችላል። አንዳንዴ ሰፖርት ጠይቆ እረፍት መውሰድ እና ሶርስ ኦፍ ስትረሱን አድረስ ካደረግነው፣ ሬስት ከወሰድን፣ ራሳችንን ከተንከባከብን ሪከቨር እናደርጋለን። አይደንቲፋይ አድርገን በርናውትን አክኖሌጅ አድርገን ማለት ነው። ግን ምንድነው ሶርስ ኦፍ ስትረሱ ማኔጅ ካልተደረገ በርናውቱ ይቀጥልና በርናውት ወደ ኮምፕሊኬትድ የሆነ ዲፕሬሽን ውስጥ ሊከተል ይችላል ማለት ነው። እና ጥንቃቄ ማድረግ ያስፈልጋል። ዊ ፊል እንደዛ ኤግዞስት ስናደርግ፣ ሲደክመን፣ ላክ ኦፍ ኢንተረስት ስናጣ፣ ሞቲቬሽን ስናጣ፣ እንደዚህ አይነት ነገሮች ሲኖሩ አክሽን ያስፈልጋል። ራሳችንን ትሪት ማድረግ፣ እረፍት መውሰድ፣ ሊቭ መውሰድ፣ ራሳችንን መንከባከብ፣ አስክ ሰፖርት ባይ ዮር ሰፖርት ኤሪያ ማለት ነው። ይሄ ያስፈልጋል እና ሶርሱን አድረስ ማድረግ ያስፈልጋል ማለት ነው። ዲፕሬሽን ከሆነ ግን ኢት ኒድ ሜዲካል አቴንሽን ከፕራይመሪ ሄልዝ ኬራችሁ ልትጀምሩ ትችላላችሁ። ሳይካትሪ ዶክተሮች ልታዩ ትችላላችሁ። ቴራፒስቶች ልታዩ ትችላላችሁ። ሳይኮሎጂስቶች ልታዩ ትችላላችሁ። እና ኢት ኒድ ሳም ኢንተርቬንሽን ኤንድ አቴንሽን ማለት ነው። እና ይታከማል። ሜዲኬሽን አለ፣ ቴራፒ አለ፣ ቶክ ቴራፒ አሉ፣ ሞዳሊቲዎች፣ ኮግኒቲቭ ቢሄቪራል ቴራፒ የሚባል አለ፣ ብዙ ጊዜ ኢፌክቲቭ የሆነ ማለት ነው። እና ሶሻል ሰፖርት ጥሩ ነው። ሪች አውት ላይክ በጣም ለእናንተ ሚኒንግፉል የሆኑ ሰዎች እና ለእናንተ ተስፋ የሚሰጡችሁ ሰዎች፣ ጥሩ የሚያዳምጡችሁ ሰዎች ጋር ኮኔክትድ መሆን፣ ሶሻል ኮኔክሽን ጥሩ ነው። ሌላው ደግሞ እንደ ኮፒንግ ስኪል ኤክሰርሳይዝ ማድረግ ጥሩ ነው። ኒትሪሽናችንን ማየት ጥሩ ነው። እና ሊትል የሆነ ታስኮችን አኮምፕሊሽ ለማድረግ መሞከር። አንዳንድ ጊዜ ዲፕሬሽን ሲኖረን ማለት ነው በጣም ጥቃቅን ነገር ጥርሳችንን መፋቅ ራሱ ሊያስጠላን ይችላል ማለት ነው። በቃ የሆነ ሻወር መውሰድ ሊያስጠላን ይችላል። እና ትናንሽ የሆኑ ነገሮችን ራሳችንን ኢንከሬጅ እያደረገን ታክስ ኮምፕሊት ለማድረግ መሞከር፣ ሶሻል ኮኔክሽን ኤክሰርሳይዝ ማድረግ፣ ራሳችንን በስነስርዓት ኒውትሪች ማድረግ፣ መመገብ፣ እንደሱ አይነት ነገሮች ያሻሽሉታል ማለት ነው። እና ሜዲካል አቴንሽንም ያስፈልገዋል ማለት ነው። ሜዲኬሽንም ሊታዘዝ ይችላል። ኢትስ ዲፔንዲንግ ኦን ዮር ዲያግኖሲስ ዲፔንዲንግ ኦን ዘ ሌቭል። እና በቶክ ቴራፒ ደግሞ ሊታከም ይችላል። እና take care of yourself, stay safe, take care of your mind. Mind care matters. ምዕራፍ ነኝ ከዩኤስ ሳይኮቴራፒስት። stay safe. Bye.